soffrono. ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? ተጠፋፋን። ሰሞኑ በጣም ጠፍተናል። ቪዲዮ መስራት ኤዲት ማድረግ አልቻልንም። በቃ በጣም ከባድ ነው። ለካ የዩቲዩብ ስራ በጣም ከባድ ነው፣ ከልጅ ጋር በተለይ ማለት ነው። እና ያለፈው ሳምንት ውሏችንን ላሳያችሁ። እንደዚህ ከቤት ተዘጋጅተን ወጣን። በጣም ጠዋት ነበረ። በስማም እኔ የጠዋት ሰው አይደለሁም። በጣም በጠዋቱ ነበር የተነሳ ነው። ጎረቤታችን የዛሬ አመትን የነበርኩኝ ሲም ካርድ ያወጣሁለትና አጋጣሚ ሆኖ በሞባይል ማኒ ይባላል ለዚህ ኡጋንዳ አካባቢ ኤርቴል ሞባይል ማኒ ተልኮለት ብር ማለት ነውና በዛ የገባው ብር እንትን አደረጉበት። የት እንደገባ ብቻ ጠፋ። ኤኒዌይስ እሱን ለማስተካከል ሲጠይቀኝ ያው የግድ የኔ አይዲ ያስፈልግ ነበርና ወደዛ ለመሄድ ተዘጋጀን። ጠዋት ተነሳን። ያውላችሁ የኔ ልጅ ማለት ነው ለሚሄደውም ለሚያልፈውም የሚያውቀውም ማያውቀውም ለሁሉም ሰው በቃ ሃይ ሃው አር ዩ ባይ ምናምን እያለ ነው የሚውለው። እና እዚህ ጋር ኡጋንዳ የምትኖሩ ታውቁታላችሁ እንግዲህ ትራንስፖርታችን ቦዳ ነው ማለት ነው። ሞተር ቦዳ ይባላል በዚህ ሀገር ነው። እዛ ላይ የውላችሁ እኔ ልጄ ባለቦዳው ጎረቤቴ ደግሞ ያልኳችሁ አብረን ተጨነን ባንድ ቦዳ ላይ ወደ ምንሄድበት ቦታ መንገድ ላይ እንደዚህ እየሄድን ሰላም እያለ መንገድ ለመንገድ በቃ የሚያውቀውም ማያውቀውም ብዙ ሰው ነው የሚስቅበትና በጣም ደስ ይለኛል። ባይዘው ሶሻብል የሆነ ልጅ ነው ያለኝ፣ እግዚአብሔር ይመስገን። እዚህ ሰፈራችን ነው። በጣም ነው ደስ የሚለው። ጠዋት ላይ ጸጥ ረጭ ያለ ነው። ብዙም ሰው አታዩም። ንፋሱ ኃይለኛ ነው። ልጁም እንደምታዩት ገና ራሱ ቁርስ ሳንበላ ነው የወጣነውና የሄድንበት ቦታ ደረስን ማለት ነው። እንደምታዩት ኤርቴል ይባላል። እዚህ ሀገር 3 አይነት ሲም አለ፣ እኔ እንኳን ማቀው ማለት ነው። ኤርቴል፣ ላይካ፣ ኤምቲኤን ይባላሉ። እኛ ኤርቴል ኦፊስ ነው የመጣ ነው። የውላችሁ ዚና ወረድ አልወርድም በቃ አስቸገር። ሰውየውን ይዛው ሂድ እያልኩት ነበረ እና እየሳቀብኝ ነበረ። እኔ ወደ ቢሮ ገባው። ከዛ ሄደን አናገርናቸው ምናምን በቃ እኛ ያሰብነው የነበረው በግማሽ ሰዓት ጨርሰን ነው የምንመጣው። ስለዚህ በቃ እንሂድ በጠዋቱ ተነስተን ቁርስም ሳንበላ ምናምን ብለን ነበር የወጣነው። እዚህ ስንመጣ በስማም ቢሮ ደግሞ ልጅ ይዛችሁ አትሂዱ። ወይኔ በፈጣሪ ስም እውነታቸው ነው። ልጆችን በጣም ስለሚደብራቸው ምን ያድርጉ በእውነት። እና ቤቢ እንደምታዩት እንግዲህ እነሱን ስልክ አንስቶ ይዞ መጥቶ በቃ ሃሎ ባባ ምናምን ይላል። በቃ በጣም እንትናልና ለ3 ሰዓት ነው እዛ የቆየ ነው። ታምናላችሁ? 3 ሰዓት ከዛ በላይ ማለት ነው። ምንም መፍትሄ አላገኘንም። ወደ ዋናው ቢሮ ሂዱ አሉን። ሩቅ ስለሆነ ያው ለቀጣይ ቀን እንድንሄድ ተቀጣጥረን እኛ እዚህ ተለያየን ማለት ነው። እሱ ወደ ሌላ ቦታ ነበረ፣ እኛ ደግሞ ወደ ሌላ ቦታ ሄድን። ምሳ እናገኛለን ብለን ርቦን ነበረ። እስኪ ምሳ ካገኘን ብለን እዚህ ቤተሰብ አሉን እነሱ ጋር ሄድን ማለት ነው። ያውላችሁ መንገድ ላይ ከስር መኪናዎች አይቶ ምናምን እዚህ ቢቢ ያለ ሰውየውን ሰላም ብሎ ምናምን ወደ ሊፍታችን ገባን ማለት ነው። ሊፍት በቃ በጣም ነው የሚወደውና እስኪመጣ በጣም ነው የሚቸኩለው። እዚህ ጋር እዩት በካልቹ አለመውደቁ ራሱ ቶሎ ተከፈተለት እንጂ በስማ በጣም ነው ከሊፍት ጋር የሚያስቀኝና ውስጥ ጨለማ ሆኖ ምንም አልመሰለውም። እየጠበቀ ነበር። እዚህ ጋር እንደምታዩት በጣም እየሮጠ ሄደ ስለሚያውቀው ቤቱ ማለት ነው። ልክ ስንደርስ ይሄንን የመሰለ ሳንዱች አላገኘንም። በስማ በጣም ነው የሚገርመው። ሳንዱች በጣም ነው የሚጣፍጠው። ባይዘው ፍሬን ሱፐር ማርኬት የሚባል አለ፣ እዛ ነው የሚሸጠውና በጣም የሚገርም ሳንዱች አገኘን። ልክ እንደሚበላ ይዞ እዩት። እዚህ ጋር ካቻፑን ደፍቶ ምናምን በቃ አጨማለቀው። ኤኒዌይስ እዚህ ጋር ጥርቅ አድርገን በላን ማለት ነው። ከዛ በኋላ እዚህ ጋር ይጫወታል። ሩሞች አሉት። ለማንኛውም ገስት ሀውስ ነው። በዚሁ አጋጣሚ ልንገራችሁ ቤታቸው ገስት ሀውስ ነውና በጣም ምርጥ ነው። በጣም ማለት ነው። ይሄ አንድ ቀን አድሮ ቢሄድም ሳምንትም ቢቆይ ቤቱ በቃ ሙሉ ለሙሉ የተሟላ ነው። ውስጡን ሌላ ጊዜ አሳያችኋለሁ በደንብ። አሁን ግን ቤቢ እንደዚህ እየተጫወተ ነበረ እንደምታዩት። በቃ ሲሯሯጥ ወደዚህ ወደዛ ሲል በጣም ደስ ብሎት ነበረ፣ ነጻነቱን አግኝቶ ማለት ነው። ካዋ ገስት ሀውስ ይባላል። ባይዘዌ ከእንትን አካባቢ ነው፣ ካባላጋላ ኪንግስጌት አጠገብ ነው። በዛ ያለ ሎኬሽኑ በጣም አሪፍ ቦታ ነው። እዩት። እዚህ ጋር ደግሞ በቃ ጨርሰን በልተን ጠጥተን ተጫውተን ቡና በጣም ራሴና ሞይ ስለነበረ ወደ ቤት እየተመለስን ነው።
ተመልሰን እኔና ቤቢሹ እዚህ ጋር ደግሞ ሌላ ቦዳ ይዘን ወደ ቤታችን ማለት ነው። ሁልጊዜ ማለት ነው ቤቢ ስንወጣ ከቤት እና ስንመለስ ወደ ቤት የሆነ ሱቅ አለ የኡጋንዳውያን ጎረቤቶቻችን እና እነሱ ቤት ገብቶ ተጫውቶ የሆነ ከረሜላ ወይ ማስቲካ ይዞ ካልወጣ በጭራሽ ወደ ቤት አይገባም። በጭራሽ ማለት ነው ለምዷል። እና አምጪ ይላታል። እኔ አላስገባም ብዬው ነበረ ግን እሷ ሰጠችው። እንዲበላ አልፈለኩም ነበረ ብቻ ግን ተቀበለው ምናምን። ባናና ገዛን እዚህ 1 ብር 1000 በዚህ ሀገር 1000 ያው በኢትዮጵያ ስንት እንደሚሆን አላቅም። አይ ቲንክ 50 ብር ምናምን ይመስለኛል አሁን ባለበት ሬት። ኢንዌስት 3 ባናና ነው የገዛነው። 1 ብር ይዘን ወደ ቤት እየገባን የሆነ ድምጽ ሰማ እና ያን ድምጽ ፍለጋ የውላችሁ ወደዚህ ወደዛ ይላል። ዞር ስል የለም። ፌስታሉን ጥሮ እሱ ሄዷል። ተመልሼ ፌስታሉን አንስቼ እንደምታዩት የህፃን ልጅ ድምጽ ሰምቶ እዛ አገኘውና ተመልሰን መጣን ማለት ነው። እዚህ ላይ ደግሞ ጓደኛው ሰላም እያለ ጎረቤታችን እዛ በኋላ ወደ ላይ እየወጣው ነበር እየተከተለኝ። በቃ በጣም የሚያስቀኝ ባይዘወይ እንግዲህ ይሄንን ይመስላል ደረጃችን ምን ወጣበት። በጣም ከልጅ ጋር እንዴት እንደሚከብድ በእውነት ግን በቃ ለመድ ነውና ያው እዚህ በጣም ስለቆየን ስለለመድ ነው ያው ምንም አይመስለንም ማለት ነውና ቤቢ እንደምታዩት ግማሽ ላይ ሲደርስ ራሴ ነው የሚሄደው ላይ ወላችሁ በቃ መዞር ነው ስራው። እንግዲህ ስንገባም እሱ ወደ ሌላ እኔ ወደ ቤት መጣሁኝ ባይ ምናምን እያልኩት ስለመጣው ተከትሎኝ እየመጣ ነው። እዚህ ጋር ቤት ከፈትን። በቃ ቀድሞ ገብቶ መብራቱን ካላበራ ደስ አይለውም እና እዚህ ጋር ይውት የሮጠ ጫማውን አውልቆ መብራቱን ለማብራት ትንሽ ቤታችን ጨለም ይላል ወደ ውስጥ ገባ ያለ ስለሆነና እንደዚህ ያበራው ምናምን። እኔ በጣም ደክሞኝ ነበረ። በጣም ሙቀቱ ድካሙ በቃ እዛ የቆየንበት ከልጅ ጋር መሯሯጥ ደግሞ እንግዲህ ልጅ ያላችሁ ታውቁታላችሁ። በዛ ላይ ደግሞ ርቦይ ነው የበላሁት። ከዛ ደግሞ ቤቢ እንኳን ቁርስ አብልቼው ነው የወጣሁት። እኔ ግን አልበላሁም ነው። እዛ ላይ የቡና ሱሱ በስማ በጣም ደከመኝና ራሴን ደግሞ አሞኝ ነበር። ይውላችሁ እዚህ ለራሴ ልረፈላለሁ እሱ ደግሞ ለሌላ ይወጣ ከረሜላ እዚህ ጋር ካልብለሽ እያለኝ ገዛ ዋላ ከረሜላውን ወሰድኩበትና ማስቲካ ሰጠሁት። ብዙም ስለማይቆይ ማስቲካ ትንሽ አኝኮ ነው የሚጥለውና እሱ ይሻላል ብዬ ቀየርኩለት። ከዛ በኋላ እኔ ወደ ስራ ገባሁኝ ማለት ነው። ምክንያቱም የግድ ቡና መጠጣት ስለነበረብኝ ወደ ማፍላት እኔ አስቀምጣለሁ። እንደዚህ አንዳንዴ አዘጋጅቼ ምናምን ከሆነ ቡና ማፈላው አቦሉን ጠጥቼ ስለምተው ብዙ ጊዜ እንትን አረጋው አጠለውና አስቀምጣታለሁ ቡና ፍሪጅ ውስጥ ማለት ነው። ከዛ በኋላ እኔ እሷን ጣድኩኝ። ቤቢሹ እዚህ ጋር እንደምታዩት እንቁላል ልጦ እየበላ ነው። በራሱ ነው ልጦ የሚበላው። ባይዘው በጣም የሚገርማችሁ ነገር እንግዲህ እዚህ ላይ 1 አመት ከ10 ወሩ ነው ማለት ነውና በጣም ጎበዝ ነው እንደምታዩት። እኔ ደግሞ የውላችሁ እዚች ጋር ወተት በቡና ይናፈላሁኝና ጠጣው ማለት ነው። በጣም በስመ አብ ራሴ ነው ነበረ። ልክ ስጠጣ ትንሽ ነቃ አልኩኝ። በጣም ነው በስመ አብ ቡና እንደኔ የሚወድ ያለ አይመስለኝም። አላቀም ቤቢሹ እዚህ ጋር በጣም ደክሞት ነበር። ቀን እየጠጣው እሱ እየተገላበጠ ነው እንቅልፉ እየመጣ በመሀልም እያወራ ምናምን። እዛ በኋላ እንደምታዩት እየተገላበጠ እዛው እያለ እንቅልፉን ይዞት ሄደ ማለት ነው። ከዛ በኋላ እኔ ደግሞ በጣም ደክሞኝ ስለነበር ሌላ ስራ መስራት አልቻልኩም። ቤቢሹን ይዤ ገብተን አንድ ላይ በጣም ጥቅልል ብለን ለጣልን ማለት ነው። በጣም ሙቀት ነበር። እኔ ቀን መተኛት አልወድም በርግጥ ግን ያው አንዳንዴ ደስ ይላችኋል አይደል? በቃ አብረን ተያይዘን ለጣልን። እኔ በደንብ አልወሰደኝም ነበር። እንደዚህ ፎቶ ተነሳን ባይ